በዚህኛው ቱቶሪያል የምናየው ከቪዲዮ ርዕስ ወይም ታይትል ላይ ለማየት እንዳያችሁት የሚሆነው ምንድነው እሱ ከቢዝነስ ቱ ከስተመር የሚደረግ የእጅ በእጅ ሽያጭ ደረሰኛ አቆራረጥን ነው ማለት ነው የምናየው። ቢዝነስ ቱ ከስተመር ወይም ከቢዝነሶች ወይም ከድርጅቶች ለግለሰብ የሚደረግ ሽያጭ እንደማለት ነው። ስለዚህ እንደተለመደው በመጀመሪያ አይተም ዲስክሪፕሽን የሚለው ጋር መጣና ከዚህ በፊት ከመዘገብኳቸው ፕሮዳክቶች ወይም ደግሞ አገልግሎቶች ፕሮቫይድ ከማድረጋቸው አገልግሎቶች አንዱን ሰሌክት አደርጋለሁ። ለምሳሌ ጥብስ የሚለውን ሰሌክት አደርጋለሁ። ያን በማድረግበት ጊዜ የመዘገብኩት ፕራይስ አብሮ ይመጣልኛል። በነገራችን ላይ ፕሮቫይድ የምታደርጉት ወይም ለደንበኞቻችሁ የምታቀርቧቸውን ፕሮዳክቶች እቃዎች ወይም አገልግሎቶች ሜኑ የሚባል ፔጅ ላይ ነው የምትመዘግቡት። ያን ለማድረግ ዴዲኬትድ የሆነ ለብቻ የተሰራ ቱቶሪያል አለ። የአገልግሎቶች ምዝገባን የምታከናውኑበት መንገድ ስላለ ያንን ቪዲዮ ማየት ትችላላችሁ። ስለዚህ አይተሙን ሰሌክት ካደረግኩ በኋላ ዋጋውን ያመጣልኛል እንዳልኳችሁ። ኳንቲቲውን ብዛቱን ሞዲፋይ ማድረግ እችላለሁ። ያን ካደረግኩ በኋላ ቫት 3 ኦፕሽኖች አሉኝ። ቫት 15 የሚለውን ኪፕ አድርገዋለሁ። ይሄ አይተም ዲስካውንት የለውም። ዲስካውንቱም እዛው ሜኑ ጋር ነው ሬጂስተር የሚደረገው አብሮ። ይሄን ካደረግኩ በኋላ አድ አደርገዋለሁ። ቀጣይ የምመጣው የባየር ወይም ደግሞ የገዢው ዲቴል ጋር ነው። እንዳልኳችሁ ቢዝነስ ቱ ከስተመር ወይም ከድርጅት ወይም ለግለሰብ የሚደረግ ስለሆነ ቢቱሲ የሚለውን ነው እንዳለ ተዋዋለሁ። የገዢው ኢንፎርሜሽን እዚህ ጋር መሙላትም አለመሙላትም ኦፕሽናል ነው። አለመሙላት ትችላላችሁ፣ ግን ምንድነው እንደየሁኔታው ነው። ወኪንግ ከስተመር ከሆነ የአንድ ጊዜ ብቻ አይነት ከስተመር ከሆነ ባትሞሉትም ችግር የለውም። ግን አታካሪ ከተፈለገ የገዢው ዲቴል ማወቅ ከተፈለገ እዚህ ጋር ብትሞሉት ይመከራል ማለት ነው። እኔ ሞላዋለሁ። ሁለተኛው አድቫንቴጅ እዚህ ጋር መሙላት የሚጠቅማችሁ ደረሰኝ ሲቆረጥ በኋላ ደረሰኙ ሌላ ችግር ገጥሞት ወይም ደግሞ በስህተት የተቆረጠ ሆኖ ካንሰል ሲደረግ ለዛ ለደንበኛው ሜሴጅ ወይም ኢሜይል እየላከ ያሳውቅላችኋል። ስለዚህ እዚህ ጋር መሙላታችሁ ጥቅሙ ይሄ ነው። ስለዚህ ቀጣይ የማደርገው ወደ ላይ በስተቀኝ በኩል እመጣና እነዚህን ቼክ አደርጋቸዋለሁ። ዶክመንት ታይፕ የሚለው ኢንቮይስ እንዳለ ይቆየኝ። ከዛ ፔመንት ሞድ ደግሞ እንዳልኳችሁ የምናየው የእጅ በእጅ ስለሆነ ካሽ የሚለውን እንዳለ እተወዋለሁ ማለት ነው። ከዛ ጀነሬት ኢንቮይስ ስለዋለሁ። ደረሰኝ በዚህ መንገድ መጥቶልኛል። ከላይ እንደምታዩት እጅ በእጅ የሽያጭ ደረሰኝ፣ ከስር ደግሞ ቢቱሲ ይላል ማለት ነው። ቢዝነስ ቱ ከስተመር ወይም ከድርጅት ለግለሰቦች የሚደረግ ሽያጭ ማለት ነው። ይሄንን ሼር ማድረግ ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ፣ እንዲሁ ፕሪንት ማድረግ ትችላላችሁ። ይሄንን ይመስላል።